ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማማረው በርካታ የእንግሊዝኛ ቃሎችን እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ ትርጉማቸው ምንድነው የሚለውን የምናይ ይሆናል። በተለይ ለእንግሊዝኛ ጀማሪ ከሆነን ትምህርቱ ወይም ቪዲዮ በጣም ሊጠቅም የሚችል ስለሆነ ትምህርቱን ከመጀመሪያው እስከ መጨረሻው በትዕግስት ለመከታተል ሞክሩ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ከዚህ ላይ እንደምናየው አማርኛ ለምንችል ልጆች፣ እንግሊዘኛ ለጀማሪዎች ቃላት መንባብ ልምምድ ይለናል። ሰው እነዚህ የምታዩቸውን የተለያዩ የእንግሊዘኛ ቃላት እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ ትርጉማቸው ምንድነው የሚለውን ነገር እያንዳንዱን ነገር የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ ይህን የምናየውን የእንግሊዘኛ ቃል እንዴት በቀላሉ ማንበብ እንችላለን የሚለውን ነገር ስናይ የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት ኤን ነች። ኤን። ኦኬ። ሁለተኛዋ ደግሞ አይ ነች። አይ። ሶ ኤን ተነባቢ ነች፣ አይ ደግሞ አናባቢ ነች። አናባቢና ተነባቢ ድምፅ ደግሞ በተከታታይ ሲመጣ ድምፁን በአንድ ነው የምናነበው ብለናል በባለፈው ትምህርታችን ወይም ቪዲዮአችን። ሶ ኤን አይን እንደምን አነባዋለሁ? ናይ ብዬ አነባዋለሁ። ናይ ተብሎ ይነበባል። ኦኬ። ከዛ ሲ ደግሞ እንደምን ትነበባለች? እንደ ስ እናነባታለን። እንደ ስ። ኢ ምን አትልም? አትነበብም። ለምን? ሁለትና ከዛ በላይ የሆኑ አናባቢዎች ወይም ቫውሎች በአንድ ቃል ላይ ወይም ደግሞ አረፍተ ነገር ላይ ሲመጡ የመጀመሪያው ቫውል ወይም ደግሞ አናባቢ ሲነበብ ሁለተኛው ምን አይልም ብለናል? አይነበብም ስላልን ማለት ነው። ኦኬ። ሶ በአንድ ላይን ስናነባው አገጣጥመን ምን ተብሎ ይነበባል? ና ይስ፣ ናይስ፣ ናይስ። ይህን ምን አላልኳትም? ድምፅ አውጥቻ አላነበብኳትም ማለት ነው። ነገር ግን በውስጥ ታዋቂነት አለች። ሰው በቀላሉ ናይስ ብዬ አነባዋለሁ ማለት ነው። ናይስ በአማርኛው ምንድን ነው ብለን ስናይ ናይስ ማለት ቆንጆ፣ ጥሩ እንደማለት ነው በአማርኛው ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ኤን ነች፣ ሁለተኛዋ ደግሞ ኤ ነች። ሶ በእንግሊዘኛው ኤን እና ኤ ብለን ያጠናናቸው የእንግሊዘኛ አልፋቤቶች እንደምን ይነበባሉ የሚለውን ስናይ ኤን ኤ እንደምን ይነበባል? እንደ ኔ እናነባዋለን። እንደ ኔ። መልካም። ከዛ በአንድ ላይ ቲ አይ ኦ ኤን ደግሞ ምን ተብሎ ይነበባል? ሽን ተብሎ ይነበባል። ሽን። ሁሌም ቢሆን ከቃል መጨረሻ ላይ ቲ አይ ኦ ኤን በጋራ ሲመጣ ሽን ተብሎ ነው የሚነበበው። ሽን። ኦኬ። ሶ ኔንና ሽን በአንድ ላይ ስናነበው ምን ይሆናል? ኔሽን፣ ኔሽን፣ ኔሽን ብዬ አነባዋለሁ። ምን ማለት ነው በአማርኛው? ኔሽን ማለት አገር ማለት ነው። አገር። እንግዲህ አገር ካንትሪ ብለን ልንጠራው እንችላለን፣ ወይም ደግሞ ኔሽን ብለን ልንጠራው እንችላለን። በሁሉም ተመሳሳይ የሆነ ትርጉም አለው ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? የመጀመሪያው እንግሊዝኛ አልፋቤት ማነች? ዲ ነች። ሁለተኛው ኦ ነው። ኦ። ሶ ዲ እና ኦ በአንድ ላይ እንደምን ይነበባል? እንደ ዶ እናነባዋለን። እንደ ዶ። ኦኬ። ከዛ አሁንም ቀጣይ ማን አለች? ኦ አለች። ኦ። ሶ ኦን ምን አንላትም? አናነባትም። ለምን? ከዚህ ላይ መጀመሪያ ላይ መግቢያ ላይ እንደነገርኳችሁ ሁለት ቫውሎች በተከታታይ ስለመጡ የመጀመሪያዋን ቫውል አንብበን ሁለተኛዋን ግን ምን እንላታለን? እንተዋታለን ስላል እናልፈዋለን ማለት ነው። እናልፈዋለን። ከዛ አር እንደምን ይነበባል? እንደ ር፣ እንደ ር።
ከዛ በአንድ ላይ ስናነበው ምን ይሆናል? ዶር 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 ተብሎ ይነበባል። በአማርኛው ዶር ማለት ምን ማለት ነው? በር ማለት ነው። በር። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ የመጀመሪያው የእንግሊዝኛ አልፋቤት ኬ ነች። ሁለተኛዋ ደግሞ አይ ነች። ሶ ኬ አይ በአንድ ላይ እንደምን ይነበባል? እንደ ኪ እናነባዋለን። እንደ ኪ። ከዛ ቀጥሎ የምናገኘው የእንግሊዝኛ አልፋቤት ደግሞ ኤን ነው። ኤንን ደግሞ እንደምናንብበው እንደ ን እናነባዋለን። እንደ ን። ኦኬ። እንደገን ጂ ደግሞ እንደ ግ ይነበባል። እንደ ግ። ሶ በአንድ ላይ አገጣጥሜ ሳነበው ምን ይሆናል? ኪ ን ግ ኪንግ። ኪንግ ምን ማለት ነው? ንጉስ ማለት ነው በአማርኛው ንጉስ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል የሚለውን ነገር ስናይ ኤችኦ አሁን ከዚህ ጋር ኤችኦ እንደ ሆ ሳይሆን የምናነበው እንደምን ነው? እንደ ሀ ነው የሚነበበው። እንደ ሀ። ኤችኦ እንደ ሀ ይነበባል። ኦኬ። ደብሊው ደግሞ እንደ ው ይነበባል። እንደ ው። ኦኬ። በአንድ ላይ ሀ ው ሃው ሃው ተብሎ ይነበባል። ምን ማለት ነው? እንዴት ማለት ነው። እንዴት ብላችሁ ለመጠየቅ ስትፈልጉ ሃውን ትጠቀማላችሁ ማለት ነው። እሺ ይሄኛውስ ምን ይላል የሚለውን ነገር ስናይ ከዚህ ጋር ደግሞ ኤፍ አይ አሁንም እንደምን ነው የሚነበብ? ፋይ ተብሎ ነው የሚነበብ። ፋይ። አሁን ኤፍ አይ እንደ ፊ የሚነበብበት ሰዓት አለ። ግን ከዚህ ጋር እንደምን ነው የምናነበው? እንደ ፋይ ነው የምናነበው። እንደ ፋይ። ኦኬ። ለምን እንደዚህ ሆነ የሚለውን ደግሞ ዲቴል እያንዳንዱን ለወደፊት መሰራላችሁ ይሆናል። ኦኬ። ፋይ ብለን እናነባዋለን። እንደገን ኤን ደግሞ እንደ ን ትነበባለች። ኢ ግን ምን አትልም? አትነበብም። አትነበብም። ሶስቶችን የእንግሊዝኛ አልፋቤቶች በአንድ ላይ ስናነባቸው ምን ይሆናል? ፋ ይን ፋይን ፋይን ተብሎ ይነበባል። ምን ማለት ነው? ፋይን ማለት ሰላም ወይም ደግሞ ደህና እንደማለት ነው። ሰላም ወይም ደግሞ ደህና ለማለት ስንፈልግ የምንጠቀመው ቃል ነው ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደግሞ የመጀመሪያው እንደምታዩት ሲ ነች። ሁለተኛዋ ደግሞ አይ ነች። ሲ አይ እንደምን ይነበባል? እንደ ሲ እናነባዋለን። እንደ ሲ። ከዛ ቲ ዋይ ደግሞ በአንድ ላይ እንደ ቲ እናነባዋለን። በአንድ ላይ ሲነበብ ምን ይሆናል? በአንድ ላይ ሲነበብ ሲቲ ሲቲ ሲቲ። በአማርኛው ማለት ነው ከተማ ማለት ነው። ከተማ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? እንደምታዩት የመጀመሪያው አልፋቤት ኤን ነች። ሁለተኛዋ ደግሞ ኢ ነች። ኤን ኢ በአንድ ላይ እንደ ኒ ይነበባል። እንደ ኒ። ኤ ምን አትልም? አትነበብም። ለምን? ሁለት ቫውሎችም ደግሞ አናባቢዎች በተከታታይ ከመጡ የመጀመሪያዋ ስትነበብ ሁለተኛዋ አትነበብም ስላልን ማለት ነው። ኤን እናልፍና አር እንደምን ትነበባለች? እንደ ር። ኦኬ እነዚህን ሁለት ድምጾች በአንድ ላይ ስናነባቸው ምን ይሆናል? ኒ ር ኒር ኒር ተብሎ ይነበባል። ኒር ማለት ምን ማለት ነው? አጠገብ ወይም ደግሞ ቅርብ እንደማለት ነው። አጠገብ ወይም ቅርብ። እሺ ይሄኛውስ ምን ይለናል የሚለውን ነገር ስናይ ዲኤ በአንድ ላይ እንደ ዴ እናነባዋለን። እንደ ዴ። ከዛ ቲ ደግሞ እንደ ት። ኢ ምን አትልም? አትነበብም። አትነበብም። ሁለቶችን ድምጾች በአንድ ላይ ስናነባቸው ዴት 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 ተብሎ ይነበባል። በአማርኛው ዴት ማለት ቀን ማለት ነው። ቀን። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ሲኦ እንደ ኮ ይነበባል። እንደ ኮ። ከዛ ኤስ እንደ ስ፣ ቲ ደግሞ እንደ ት። ኦኬ በአንድ ላይ ሲነበብ ኮ ስ ት ኮስት ኮስት። በአማርኛው ዋጋ ማለት ነው። ዋጋ። እሺ
ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤንዩ እንደምን ይነበባል? እንደ ኑ ወይም ደግሞ እንደ ነ ነው የሚነበበው። አሁን ኤንዩ እንደ መጀመሪያ ፊደሎች ይነበባል ወይም ደግሞ እንደ ሁለተኛ ፊደሎችም የሚነበብበት ሰዓት አለ። ከዚህ ላይ ግን ኤንዩ እንደምን ነው የሚነበብ? እንደ ነ ነው የምናነበው፣ እንደ ነ። ኦኬ። ከዛ አርን ደግሞ አርን እንደ ር፣ እንደ ር። ኤስን እንደ ስ። ኢ ምን አትልም? አትነበብም። ለዛ ነው ከዚህ ላይም ድምፅ የሌላት ያላስቀመጥናም ማለት ነው። ሶ እነዚህ ሶስቶችን ፊደሎች በአንድ ላይ ስናነባቸው ምን ይሆናል? ነ ር ስ፣ ነርስ፣ ነርስ። አሁን ኢን ምን አላልኳትም? አላነበፏትም። ነርስ ማለት ሐኪም እንደማለት ነው። ሐኪም ከሐኪም ውስጥ ነው የሚካተተው። ነርስ ስንል ሐኪም እንደማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ጂኤ እንደ ጌ ይነበባል። እንደ ጋ ሳይሆን እንደ ጌ እናነባዋለን። ከዛ አይ ምን አትልም? አትነበብም፣ እናልፋታለን። ኤን እንደ ን ይነበባል። ሰው በአንድ ላይ ሲነበብ ጌ ጌ ን፣ ጌን፣ ጌን ምን ማለት ነው? ጌን ማለት መጨመር፣ ማከል እንደማለት ነው። እሺ ወደ ቀጣዩ ስንሄድ ደግሞ ከዚህ ጋር የመጀመሪያው ኤል ነች፣ ሁለተኛዋ ደግሞ ኤ ነች። ሶ ኤል ኤ እንደምን ይነበባል? እንደ ላ እናነባዋለን፣ እንደ ላ። ኤን ደግሞ እንደ ን፣ ዲ እንደ ድ። ኦኬ በአንድ ላይ ሲነበብ ላ ን ድ፣ ላንድ፣ ላንድ ምን ማለት ነው? መሬት ማለት ነው በአማርኛው መሬት። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ጀ ነች፣ ሁለተኛዋ ደግሞ ኦ ነች። ሶ ጀኦ በአንድ ላይ እንደ ጆ ይነበባል። ቢ ደግሞ እንደ ብ ትነበባለች። ሶ ሁለቶችን ፊደሎች በአንድ ላይ አገጣጥመን ስናነብ ምን ይሆናል? ጆ ብ፣ ጆብ፣ ጆብ በአማርኛው ስራ ማለታችን ነው፣ ስራ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? እስኪ እናንተ ሞክሩት። አሁን ይህ ወርድ ምን ይላል? ቢንና ይን እንደምናነባቸው ቢ እንደ ቤ ይነበባል፣ እንደ ቤ። ኦኬ ኤስ ደግሞ እንደ ስ፣ ቲ እንደ ት። በአንድ ላይ ቤ ስ ት፣ ቤስት፣ ቤስት ምን ማለት ነው? አሪፍ፣ ቆንጆ እንደማለት ነው በአማርኛው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ኤችኦ እንደምን ይነበባል? እንደ ሆ ይነበባል፣ እንደ ሆ። ከዚህ ጋር ታስታውሱ ከሆነ ኤችኦን እንደምን ነበር ያነበብ ነው? እንደ ሀ ነበር ያነበብ ነው፣ እንደ ሀ። ሰው አንድ ላይ ያነበብንበት አንድ ላይ ይለያያል፣ አንዳንድ ድምፆች ማለት ነው። ሰው ይህ ምን ማለት እንደሆነ ዲቴል ገብተን ደግሞ ሌላ ጊዜ የምሰራላችሁ ይሆናል ማለት ነው። ኦኬ ሶ ከዚህ ጋር ኤችኦ እንደ ሆ ነው የሚነበበው፣ ኤም ደግሞ እንደ ም፣ እንደ ም። ሶ ይህ ምን አትልም ማለት ነው? አትነበብም፣ አትነበብም። በውስጥ ታዋቂነት እንዳለች እናውቃለን፣ ነገር ግን አናነባትም። ሶ በአንድ ላይ ሲነበብ ሆ ም፣ ሆም፣ ሆም በአማርኛው ማለት ነው ቤት እንደማለት ነው፣ ቤት። አሁን ቤት ማለት ሀውስም ይሆናላ። ሀውስ ማለትም ቤት ማለት ነው። ሆም ማለትም ቤት ማለት ነው። ቤት በሁለቱም መጠቀም እንችላለን። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ሲና ኦ እንደምን ይነበባሉ? አያችሁ አሁን ሲኦ እንደ ኮ ሳይሆን ከዚህ ጋር የሚነበብ እንደምን ነው? እንደ ኩ ነው የሚነበበው፣ እንደ ኩ። ሁለተኛው ኦ አትነበብም፣ እናልፋታለን። ኬ እንደ ክ ይነበባል፣ እንደ ክ። ሶ በአንድ ላይ ስናነበው ኩ ክ፣ ኩክ፣ ኩክ ምን ማለት ነው? ኩክ ማለት ወጥ መስራት ማለት ነው፣ ወይም ደግሞ ወጥ ስራ፣ ወጥ መስራት እንደማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ የመጀመሪያዋ ጅ ነች፣ ሁለተኛዋ ደግሞ አይ ነች። ሶ
ጂ አይ በአንድ ላይ እንደ ጊ እናነባዋለን። እንደ ጊ። ቪን ደግሞ እንደ ቭ። ኦኬ። ይህ ምን አትልም አትነበብም። ለምን? በተደጋጋሚ እንዳየነው ሁለትና ከዛ በላይ የሆኑ ቫውሎች ወይም ደግሞ አናባቢዎች ከመጡ የመጀመሪያዋን አንበን ሁለተኛዋን እንተዋታለን ስላልን ማለት ነው። ሶ እነዚህን ሁለት ድምጾች በአንድ ላይ ስናነባቸው ምን ይሆናል? ጊቭ 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 በአማርኛው መስጠት ማለት ነው። መስጠት። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤፍኤ እንደምን እናነበው? እንደ ፌ ነው ወይስ እንደ ፋ እናነበው? እስኪ ሞክሮት። ኤፍኤ እንደ ፋ ነው የሚነበበው ከዚህ ጋር እንደ ፋ። ኦኬ ከዛ ኤልኤል ይለናል አደለ? ኤልኤል ማለት እንደ አንድ ድምፅ ነው የሚነበበው። በፊትም እንዳልኋችሁ ሁለት ተከታታይ ኮንሶናንቶች ወይም ተነባቢዎች ሲመጡ እንደ አንድ ድምፅ ይነበባሉ ብለን አይተናል። ሶ ኤልኤል እንደ ል ይነበባል። ሶ በአንድ ላይ ፋ ል ፋል ፋል ተብሎ ይነበባል። ምን ማለት ነው? ፋል ማለት መውደቅ እንደማለት ነው። መውደቅ። ኦኬ ወደዚህኛው እንሂድ። ወደዚህኛው ስነድ ደግሞ ኤንኦ እንደምን ይነበባል? እንደ ኖ እናነባዋለን። እንደገን ኤስን እንደ ዝ እናነባታለን። እንደ ዝ። አያችሁ አሁን ኤስ እንደ ስ ነበር አይደለም የምትነበበው። ነገር ግን ከዚህ ጋር እንደ ዝ ነው የምናነባት። እንደ ዝ። ይህን ምን አንላትም አናነባትም፣ ምንተዋታለን። ወይም ደግሞ በውስጥ ታዋቂነት አለች። ወይም ደግሞ ኤስኢን በአንድ ላይ እንደ ዝ ነው የምናነበው። ኦኬ እስኪ አሁን ሙሉ እናነበው። ኖ ዝ ኖዝ ኖዝ በአማርኛው አፍንጫ እንደማለት ነው። አፍንጫ። ኦኬ ወደ መጨረሻው እንሂድ። ወደ መጨረሻው ስንሄድ ኤፍኤ እንደ ፌ እናነባዋለን። እንደ ፌ። ኦኬ አይን ምን አንላትም አናነባትም፣ እናልፋታለን። ከዛ ኤልዩን ደግሞ እንደ ለ። አሁን ኤልዩ በተከታታይ ሲመጡ እንደ ለ እናነባዋለን ወይም ደግሞ እንደ ሉ ይነበባል። ሰው እንደ አገባቡ ይለያያል። መቼ ነው የሚለውን እንደነገርኳችሁ ወደኋላ ሄዳችሁ በሰራንላችሁ ቪዲዮ ወይም ትምህርት ማየት ትችላላችሁ ማለት ነው። ሰው ከዚህ ጋር ኤልዩ እንደ ለ ነው የሚነበብ ማለት ነው። አር እንደ ር። ይህ ምን አትልም አትነበብም። አያችሁ አሁን ከዚህ ጋር አራት ቫውሎች አሉ አይደለ? ስለዚህ ከአራቱ ቫውሎች ውስጥ እንግዲህ ያነበብናቸው የመጀመሪያዋን ኤፍ ከዩ ጋር ሲመጣና ኤል ከዩ ጋር ሲመጣን ያነበብነው ማለት ነው። ሶ ኢን ምን አላልናትም አላነበብናትም። ሶ በአንድ ላይ እስኪናነበው ፌ ለ ር ፌለር ፌለር። በተመሳሳይ ፌለር ማለት ከዚህ ጋር ፋል ማለት መውደቅ ነው ብያችሁ ነበር አይደለ? ፌለር ማለትም ውድቀት ማለት ነው። ውድቀት። በተለይ አሁን ፌለር የሚለውን ቃል የምትጠቀሙት የሆነ ስራ ጀምራችሁ በዛ ስራ ስኬታማ ሳትሆኑ ስትቀሩ ፌል አደረግኩ እንላለን። ፌል አደረግኩ ወይም ደግሞ ሳይሳካል ሊቀረ እንደማለት ነው። ሰው በዚህ ሰዓት የምንጠቀመው የእንግሊዝኛ ቃል ነው ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ደግሞ ቪዲዮችን ይህንን ይመስል ነበረ። እናንተ ደግሞ ደጋግማችሁ በደንብ ፕራክቲስ ማድረግ መለማመድ ትችላላችሁ ማለት ነው። የበለጠ ስኪላችሁን ወይም ደግሞ ችሎታችሁን ለማዳበር ሰው እንግዲህ የዛሬ ቪዲዮአችን ወይም ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ